ብዙዎቻችንን ቀልብ የሳበው የአመራር ጥበብንና ሂደትን ያሳየንን ይህን ግሩምና ድንቅ መጽሐፍ ያበረከቱልን አቶ አሸናፊ ቀነኒ ማን ናቸው? ፓስተር ትእዛዙ ቶሎሳ ዶክተር እንዳስተላለፉት ሙሉ አመራር የተሰኘው መጽሐፍ በወንድም አሸናፊ ቀነኒ ደሳ የተጻፈው በሁለንተናዊ ተልእኮ አመራር ተጽዕኖን የሚፈጥርና ሕይወትን የሚለውጥ እጅግ ጠቃሚና ምሁራዊ መጽሐፍ ነው። ገና አንድ ፍሬ ልጅ ሳለ በወጣትነት ዕድሜው አፍላ ጉልበቱን ለወንጌል አገልግሎት ራሱን ከለየበት ጊዜ ጀምሮ ደከመኝ ሰለቸኝ ሳይል በተሰጠው የጌታ ጸጋ በተቃዋሚዎች ትችትና ዛቻ ወደ ኋላ ሳያፈገፍግና እጁን ሳይሰጥ እንዲሁም በደጋፊዎች ጎሽታ ልቡ ሳያብጥ በትህትናና ለእግዚአብሔር ክብርና ለሕዝብ ጥቅም ዋጋ በሚያስከፍል ሁኔታዎች ውስጥ በማለፍ እውነታን በፍቅር እያሳየ እዚህ ለመድረስ በቅቷል። አሸናፊ ቀነኒ በአይነቱ ለየት ያለ ብዙ ዕውቀቶችን ያጨቀ በሚያስደንቁና የተለያዩ ገጽታዎች ያሏቸውን ሚዛናዊ ተልእኮዎችን በመረጃዎች በማስደገፍ ለሰዎች ልጆች የሁለንተናን አገልግሎት ምንነት ተንተን በማድረግ የሚገልጽ ነው።